መኢአድ መንግስት በዘር ማጥፋት ወንጀል እንዲከሰስ ጠየቀ። በኮብልስቶን ሰራተኞች ጠብ የሟቾች ቁጥር 8 ደርሰዋል። ሰላም ጤና ይስጥልኝ ውድ ተመልካቾቻችንና አድማጮቻችን የሰዓቱን ዜና ይዤ ቀርብ ያለው ፋሲል የኔዓለም ነኝ። መኢአድ መንግስት በዘር ማጥፋት ወንጀል እንዲከሰስ ጠየቀ። ድርጅቱ በቋንቋ ማንነት ህዝብን መግደል ማፈናቀልና ማሰር የዘር ማጥፋት ወንጀል ነው በሚል ርዕስ ባወጣው መግለጫ ሰሞኑን በቤኒሻንጉል ጉሙዝ ክልል በአማራ ተናጋሪ ማህበረሰብ ላይ የተከፈተው ማፈናቀል በጅጅጋና በአፋርም የቀጠለ ሲሆን በመላው ሀገሪቱ የአማርኛ ተናጋሪ ህዝብ ቤት እንዳይኖረው የንግድ እንቅስቃሴ ላይ እንዳይሳተፍ በተለያየ ስል ድሃ ሆኖና በጎዳና እንዲበተን የወያኔ ካድሬዎች አዲስ አበባን ጨምሮ በሁሉም ትዕዛዝ የሰጡ ሲሆን በአዲስ አበባ ከፈረሱና ያፈረሱ ካሉ ቤቶች አብዛኞቹ የአማርኛ ተናጋሪዎች መኖሪያ መሆናቸውን መታዘቡን ገልጧል። በአዲስ አበባና በተለያዩ ከተማዎች የአማርኛ ቋንቋ ተናጋሪዎች የባንክ ብድርን ጨምሮ መሬት እንዳያገኙ ከመደረጉም በላይ ከፍተኛ ግብር እየተጫነባቸው በመሆኑ ከንግድ ስርዓቱ እንዲወጡ ተደርጓል ብሏል መኢአድ። በአሁኑ ጊዜ ከ200 በላይ ከቤኒሻንጉል ጉሙዝ የተፈናቀሉ የአማርኛ ቋንቋ ተናጋሪዎች በባህር ዳር ያለመጠለያ በጎዳና እየኖሩ መሆኑን መኢአድ በመግለጫው አመልክቷል። በባህር ዳር ለጎዳና ተዳዳሪነት ከተዳረጉት መካከል ብዙ ነፍሰ ጡሮችና ህፃናት ይገኙበታል። አገዛዙ ከመጀመሪያው ጀምሮ የአማርኛ ተናጋሪውን ህዝብ በብሔራዊ ጨቋኝነት በመፈረጁ በአርባ ጉጉ፣ በበደኖ፣ በአርሲ፣ በባሌ፣ በጋምቤላ እንዲጨፈጨፍ ሲያደርግ አገዛዙ ምን ያህል የአማርኛ ተናጋሪውን ህዝብ ለማጥፋት እንደፈለገ አመላካች ነበር የሚለው መኢአድ ከአንድ ዓመት በፊት በቤንች ማጂ ዞን በጉራ ፈርዳ ወረዳ በከፍተኛ ጭካኔ በአማርኛ ተናጋሪ አርሶ አደር ሴቶች፣ ነፍሰ ጡር ህፃናትና ሽማግሌዎች ላይ የተጀመረው ጭካኔ የተሞላበት ስደት ተባብሶ ቀጥሎ በየጎዳናው የሚጣለው የኔ ቢጤ ከመሆን አልፎ ለአውሬና ለአሰቃቂ ሁኔታ የተጋለጠው የአማርኛ ቋንቋ ተናጋሪ ህብረተሰብ ቁጥር እየጨመረ በቤኒሻንጉል፣ በጅጅጋ፣ በአፋርና በአንዳንድ የኦሮሚያ ክልል እየቀጠለ ነው ብሏል። መኢአድ ማንኛውም ሰው በቋንቋው፣ በጎሳው፣ በእምነቱ፣ በቀለሙና በማንኛውም ልዩነት ምግብ ሲያጣ፣ መጠለያ ሲነፈገው፣ ጨቅላ ህፃናት በየጎዳናው ሲሞቱ፣ ነፍሰ ጡሮች በየብረንዳው ሲወድቁ ህሊናን የሚያደማ መሆኑን ገልጾ ይህንን ጨቋኝ ስርዓት በዓለም ህዝብ ፊት በዘር ማጥፋት ወንጀል ልንከሰው ይገባል ብሏል። በቤኒሻንጉል ጉሙዝ ከ5000 ያላነሱ ኢትዮጵያውያን እንዲፈናቀሉ መደረጉን መዘገባችን ይታወሳል። ይህ በእንዲህ እንዳለ ወይዘሮ ኢትዮጵያ ይልማ የተባሉ የ67 ዓመት አዛውንት ልጄ በእሳት ተቃጥላ እንድትሞት ተደርጋለች፣ ቤቴን ተነጥቄና ንብረቴ ወድሞ ከሐረር ተባረርኩኝ ሲሉ ለፍኖተ ነጻነት ጋዜጣ ተናግረዋል። ወይዘሮ ኢትዮጵያ ይልማ የሚባሉት እኚሁ እናት የ75 ዓመት አዛውንት የሆኑት ባለቤታቸውም እንደሳቸው ሁሉ ጎዳና ላይ መውደቃቸውን ከእንባቸው ጋር እየታገሉ መግለጻቸውን ጋዜጣው ዘግቧል። በሐረር ከተማ ቀበሌ 17 ውስጥ ከ30 ዓመት በላይ ኖሬ ሀብትና ንብረት አፍርቼ እኖር ነበር፣ አሁን ግን በአካባቢው እንዳልኖር ተደርጊያለሁ የሚሉት ወይዘሮ ኢትዮጵያ ይልማ ከ30 ዓመታት በላይ የኖርኩበትን ቤቴን የወረዳው አስተዳዳሪና የወረዳው ፖሊስ አዛዥ አስጠርተው ቤትሽን ለወይዘሮ አኒሳ መሐመድ ሸጠሽ ግቢው እንድታስረክቢያት እንዳሏቸው ገልጠዋል። እኔ ቤቴን የመሸጥ ሐሳብ የለኝም፣ ቤቴን ሽጬ እየተወድቃለሁ፣ አልሸጥም አልኳቸው። እምቢ ካልሽ ከአገራችን እናባረርሻለን፣ በገንዘብ አልሸጥም ካልሽ በባዶ እጅሽ ተባረሽ ወደ አገርሽ ትሄጃለሽ አሉኝ። እኔ ሌላ ሀገር የለኝም፣ የሚሄድበትም ቦታ የለኝም፣ መንግስት ባለበት ሀገር ቤትሽን ተቀምተሽ ውጪ የሚለኝ የለም ብያቸው ተመለስኩኝ በማለት የችግሩ መነሻን አስረድተዋል። ጎስቋላዋ 67 ዓመት አዛውንት እናት በማያያዝም በማግስቱ እኔ ቡና አፍልቼ ባለቤቴም ጫማውን አውልቆ ፍራሽ ላይ አረፍ እንዳልን አንድ ፖሊስ በሩን በሰደፍና በእርግጫ መጥቶ በረገደው። ምንድነው ብለን ስንወጣ ከ30 በላይ ፖሊሶች ቤታችንን ከበውታል። ይህች ናት ነይ ውጪ ብሎ ለ2-3 ሆነው ጎተቱኝ። እባካችሁ ምን አደረኩኝ ብዬ ስለምናቸው አንቺ ለህግ አልገዛ ያልሽ አመፀኛ ነሽ፣ ወንጀለኛ ነሽ እያሉ መሬት ለመሬት ጎተቱኝ። እባካችሁ ምንም የሰራሁት ወንጀል የለም ብዬ ጮኩኝ። ጎረቤት ተሰበሰበ። ምንድነው ብሎ ጠየቀ። ማንም ምላሽ አልሰጠም የሚሉት ወይዘሮ ኢትዮጵያ ሟች ልጃቸውን በሐዘን ተውጠው እያስታወሱ ይቀጥላሉ። ልጄ ባላግብታ የምትኖረው ሌላ ቦታ ነው። ቀን ቀን ምግብ እየሰራች ትሸጣለች። ፖሊሶች እናትሽን ከበው እየደበደቡ ነው ብለው ጎረቤት ሲደውልላት ሮጣ መጣች። ደርሳ ምን አድርጋ ነው ብላ ብትጠይቅ ቤቱን አስረክቢ ስትባል እምቢ ብላ ነው አሏት። የተወለድንበትንና ያደግንበትን ቤት ከህግ ውጪ እንዴት እንነጠቃለን ብላ ስትጮህ ጥለው ሄዱ በማለት በለቅሶ ያስረዳሉ። ወይዘሮ ኢትዮጵያ ይልማ ያን ዕለት ማታ ልጄ ምግብ የምትሸጥበት ቦታ 2 ሰዎች ተመጋቢ መስለው ከገቡ በኋላ ረመዳን የተባለ ፖሊስና እንዳለ ግርማ የተባለ ወጣት ቤቱን አስረክቡ ስትባሉ አናስረክብም የምትሉት ለምንድነው ብለው ረመዳን ልብሷን ሰውነቷ ላይ ጋዝ ሲደፋባት እንዳለ ግርማ የተባለው ላይተር ለኩሶ አቃጠላት።
ሳትሞት ሆስፒታል ደርሳ ነበር። በማግስቱ አዲስ አበባ አምጥቼ ላሳክም መኪና ተከራይቼ ይዤ ስመጣ ፖሊስ እዚህ ትታከም እንጂ ከሐረር አትወጣም ብሎ ከለከለኝ። እኔም ገንዘብ ካለኝ እንኳን አዲስ አበባ አሜሪካን ወስጄ ባሳክም ለምን እከለከላለሁ ብዬ ጮኬ ባለቅስም ማንም ሊደርስልኝ አልቻለም። ልጄ ሕክምና ሞተች ብለዋል። አዛውንቷ ከልጃቸው ሞት በኋላ የደረሰባቸውን በምሬት ሲገልጹ እኔንም ከቤት ያስወጥተው ቦታውን ሽጭላት ላሏት ሴት ሰጧት። አሁን ቦታዬ ላይ ፎቅ እየተገነባ ነው። እኔና ባለቤቴ ግን ጎዳና ተጣልን። የአካባቢው ህብረተሰብ አዋጥቶ የሰጠኝ 3000 ብር አንድ ፖሊስና አንድ ደላላ መጥተው ነጠቁኝ። ሐረር ውስጥ አደሬ ወይም ኦሮሞ ካልሆንክ አቤት የሚባልበት ቦታ የለም። አማራ ነው ከተባለ ሁሉም ባለስልጣን በደረሰበት ግፍና ስቃይ ይስቅበታል። በደርግ ጊዜ የሐረር ፖሊስ አዛዥ ትግሬ ነበር። የማረሚያ ቤት አዛዥም ትግሬ ነው። የከፍተኛ ፍርድ ቤት ዳኛው ትግሬ ነው። ለምን ትግሬ ሆነ ያለ አንድም ሰው አልነበረም። ዛሬ በሐረር በየትኛውም መስሪያ ቤት አማራ ባለስልጣን የለም። ባለቤቴ ኦሮሞ ነው፣ ልጆቼም ኦሮሞ ናቸው። እኔ አማራ በመሆኔ ብቻ ይህ ሁሉ ጉዳት ተፈጸመብኝ የሚሉት ወይዘሮዋ የተፈጸመባቸው የሰብአዊ መብት ጥሰት ዘራቸውን መሰረት ያደረገ መሆኑን ይገልጻሉ። አክለውም አዲስ አበባ መጥቼ ለእንባ ጥበቃ ተቋም አመለከትኩኝ። ፌዴራል እንባ ጠባቂ ተቋም እንዴት እንዲፈጽማል ብለው ይዘውኝ ሐረር ተመለሱ። የቤቴ ካሳ እንዲከፈለኝ ተወሰነልኝ። የክልሉ ባለስልጣናትም እሺ ይፈጸምለታል ብለው ቃል ገቡልኝ። እንባ ጠባቂዎቹ ወደ አዲስ አበባ ተመለሱ። እነሱ ከተመለሱ በኋላ ግን ምንም መፍትሄ አልሰጡኝም። በድጋሚ አዲስ አበባ መጥቼ ለእንባ ጠባቂ ተቋም ባመለከትም እነሱም ውሳኔያቸውን እንዳጀማመራቸው ሊያስፈጽሙልኝ አልቻሉም። ጉዳዩንም ለመስማት ፈቃደኛ አልሆኑም በማለት የበደላቸውን ስፋት ለፍኖተ ነጻነት ዘጋቢ በዝርዝር ገልጠዋል። ዛሬ እኔ አዲስ አበባ ላይ ባለቤቴ ደግሞ ሐረር ላይ ጎዳና ላይ ነን። መፍትሄ ማግኘት አልቻልኩም ሲሉ ተስፋ በመቁረጥና በምሬት ተሞልተው በለቅሶ የመንግስት ያለህ የህዝብ ያለህ በማለት ጥያቄያቸውን ማቅረባቸውን ጋዜጣው ዘግቧል። በኮብልስቶን ሰራተኞች ጠብ የሟቾች ቁጥር 8 ደረሰ። በአዲስ አበባ በሚገኘው ቦሌ ክፍለ ከተማ ወረዳ 10 ልዩ ስሙ ቦሌ ለሚ በሚባል አካባቢ ማክሰኞ መጋቢት 3 ቀን 2005 ዓ.ም ኮብልስቶን በሚሰሩ ሰዎችና በአካባቢው ነዋሪዎች መካከል በተፈጠረው ግጭት 8 ሰዎች መሞታቸውና በርካታ ሰዎች መቁሰላቸውን ፍኖተ ነጻነት ዘግቧል። የግጭቱ መንስኤ የሞባይል መጥፋት እንደሆነና በዚህም ኮብልስቶን ትሰራ የነበረች የአንዲት የአካባቢው ነዋሪ ሴት ጡት ሌላው ሰራተኛ በመቁረጡ ህይወቷ ማለፉን ተከትሎ በአካባቢው ነዋሪዎችና በኮብልስቶን ሰራተኞች መካከል ግጭት ተነስቷል። ጸቡን ለማረጋጋት የሞከረ ፖሊስም በኮብልስቶን ተመቶ ወዲያውኑ ህይወቱ ማለፉን ጋዜጣው ዘግቧል። ጉዳዩ ወደ ብሔር ግጭት ተለውጦ ጸቡ እስከ ሐሙስ መጋቢት 5 ቀን በመዝለቁና ህይወቷ ያለፈው ወጣት የአካባቢው ወይም የኦሮሚያ ተወላጅ በመሆኗ ጉዳዩ ወደ ህብረተሰቡ በመድረሱ በርካታ የአካባቢው ሰዎች ከአያት ኮንዶሚኒየም እስከ ቦሌ ለሚ ድረስ ከበባ በማድረግ በሰራተኞች መካከል የኢህአዴግ አደራጅና ሰላይ ናቸው የተባሉ 6 የወላይታ ተወላጆችን በመግደልና በርካታ ሰዎችን በማቁሰላቸው በአካባቢው ከ3 ተሽከርካሪ ያላነሱ የፌዴራል ፖሊሶች ግጭቱን ለማረጋጋት ቢገኙም ለማረጋጋት እንዳልቻሉ ሆኖም በርካታ የአካባቢው ነዋሪዎችን ወስደው እንዳሰሩ የአይን እማኞችም መግለጻቸውን ጋዜጣው ዘግቧል። በርካታ ሰዎች የኮብልስቶን ስራ ይሰሩበት የነበረውን አያት ጨፌና ቦሌ ለሚ የሚባል አካባቢ ማንም ሰው እንዳይገባ የተደረገ ሲሆን ከሰራተኞች ጋር እዛው በሚገኝ ቀበሌ ለጊዜው ማንነታቸው ያልታወቁ የመንግስት ባለስልጣናት እያወያዩ መሆናቸውን ፍኖተ ገልጿል። ኢሳት ችግሩ እንደተነሳ በዕለቱ ዘገባ ማቅረቡ ይታወቃል። ኢሳት 10 ሰዎች እንደተገደሉ መረጃ ደርሶት የነበረ ቢሆንም ከገለልተኛ ወገን ማጣራት ሳይችል ቀርቷል። አንዳንድ ወገኖች የሟቾች ቁጥር 4 መሆኑን ለኢሳት ተናግረዋል። ከ15000 በላይ ህዝብ የሚሳተፍበት የኮብልስቶን ማንጠፍ ስራ መስተጓጎሉን እስካሁንም አለመጀመሩን ለማወቅ ተችሏል። አርቲስት ሰራዊት ፍቅሬ ባስገድዶ መድፈር ሙከራ አቤቱታ እንደቀረበበት ተዘገበ። ሰራዊት በበኩሉ ወሬው በሬ ወለደ ነው ይላል። በገዢው ፓርቲ ቀንደኛ ደጋፊነቱ የሚታወቀው አርቲስት ሰራዊት ፍቅሬ ባስገድዶ መድፈር ሙከራ ወንጀል ክስ እንደቀረበበት አዲስ አድማስ ነው የዘገበው። ጋዜጣው ምንጮቹን ጠቅሶ እንደዘገበው የሰራዊት መልቲሚዲያ ባለቤትና ስራ አስኪያጅ የሆነው ሰራዊት ፍቅሬ ላይ ያስገድዶ መድፈር ሙከራ ክስ ለፖሊስ ያቀረበችው አንዲት የዩኒቨርሲቲ ተማሪ ናት። ሰራዊት ፍቅሬ ግን በመድፈር ሙከራ አቤቱታ እንደቀረበበት መወራቱን በተመለከተ ተጠይቆ በሬ ወለደ ነው፣ ምንም የማውቀው ነገር የለም ሲል አስተባብሏል። አክሎም ከአሁን በፊት ከወገቤ በላይ ብዙ ተብያለሁ፣ አሁን ደግሞ ከወገቤ በታች መጡ ማለቱን ጋዜጣው አስነብቧል። የጋዜጣው ምንጮች እንደሚሉት ግን ሰራዊት ባለፈው ቅዳሜ አንዲት የዩኒቨርሲቲ ተማሪ ለማስታወቂያ ስራ እፈልግሻለሁ ብሎ ፒያሳ አካባቢ በሚገኝ ሆቴል ውስጥ ለመሳምና ለማሻሸት ሲሞክር አምልጠዋለች። እርሷም የሆነውን ነገር በማስመልከት ለፖሊስ አቤቱታ ማቅረቧ ተገልጧል። ይሁንና የአቤቱታው ሂደት ተቋርጦ ጉዳዩ በሽምግልና እንዲያልቅ መደረጉን አድማስ ምንጮቹን ጠቅሶ ዘግቧል።
ጋዜጣው ከፖሊስ መረጃ ለማግኘት ያደረገው ጥረት ሳይሳካ መቅረቱንም አመልክቷል። ሰራዊት የገዢው ፓርቲ አቀንቃኝ ከመሆኑም አኳያ ይህን ድርጊት ባይፈጽም ኖሮ ፖሊስ ለንጽህናው ይመሰክርለት ነበር ያሉት የዜናው አንባቢዎች ፖሊስ በጉዳዩ ዙሪያ ለቀረበለት ጥያቄ ምላሽ ላለመስጠት የፈለገው የሆነ ነገር ቢኖር ነው ሲሉ አስተያየታቸውን ሰጥተዋል። አስተያየት ሰጪዎቹ አክለውም እንዲሁም ነገር ባይኖር የህዳሴውን ግድብ ጅማሬ አስመልክቶ ከረጅም ጊዜ የሙያ ጓደኛው ከአርቲስት ሙሉ ዓለም ታደሰ ጋር በመሆን ድህነት ታሪክ ሆኖ ቀረ፣ ድህነት ቻው እያለ በሚቀሰቅሰው በአርቲስት ሰራዊት ላይ ከመሬት ተነስቶ ዜና ባልተሰራ ነበር ብለዋል። ከዓመታት በፊት በራቁት ዳንስ ቤቶች በተደረገ የሌሊት አሰሳ ከተያዙት ሰዎች መካከል ከፍተኛ ባለስልጣናት፣ ታዋቂ ግለሰቦችና አርቲስቶች እንደሚገኙበት መዘገቡ ይታወሳል። ኢህአዴግ ያን መረጃ ተገን በማድረግ በወቅቱ በአንዳቸውም ላይ ክስ ባይመሰርትም ከመካከላቸው አንደኛቸውን ለማፈንገጥ ከሞከሩ ግን ሊመዘዝባቸው የሚችል ፋይል አድርጎ እንዳስቀመጠው መዘገቡ ይታወቃል። ከዚህ አንጻር ከታዋቂ ሰዎችም ሆነ ከአርቲስቶች ከኢህአዴግ በላይ ኢህአዴግ ሆነው በየአደባባዩ የሚታዩ ሰዎች በአንድም ሆነ በሌላ መንገድ ከተለያዩ ወንጀሎች ጋር ንክኪ እንዳላቸው በብዙዎች ዘንድ ይታመናል። የጀርመኑ ፕሬዝዳንት ጆዋኪም ጋውክ በኢትዮጵያ ይፋዊ የሥራ ጉብኝት እንደሚያካሂዱ የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ እንደተናገሩት ፕሬዝዳንቱ በኢትዮጵያ የ4 ቀናት ይፋዊ የሥራ ጉብኝት ለማድረግ እሁድ አዲስ አበባ ይገባሉ። ፕሬዝዳንቱ በቆይታቸው አቶ ኃይለማርያም ደሳለኝን ጨምሮ ከሌሎች የአገሪቱ ከፍተኛ ባለስልጣናት ጋር በሁለቱ ሀገራት የጋራ ጉዳዮች ዙሪያ ይወያያሉ ተብሎ ይጠበቃል። በተጨማሪም በጀርመን መንግስት ድጋፍ ኢትዮጵያ ውስጥ የሚካሄዱት የልማት እንቅስቃሴዎችን ተዘዋውረው እንደሚጎበኙ ቃል አቀባዩ ተናግረዋል። ከጀርመኑ ፕሬዝዳንት ጆዋኪም ጋውክ በተጨማሪ 80 ያህል የአገሪቱ የልኡካን ቡድን አባላት ኢትዮጵያ እንደሚገቡ ይጠበቃል። ውድ ተመልካቾቻችንና አድማጮቻችን የዕለቱ ዜና በዚህ ተጠናቀቀ።